ስንት አመት ይሆንሻል አንቺ? 25 አመት እንዴ አያችሁ ሴቶች ግን እድሜ ላይ ሴት ናችሁ። ሁለት ግለሰቦችም እንግዲህ ቲክቶክ ላይ ኢሉሚናቲን ተቀላቀሉ ከተቀላቀላችሁ ገንዘብ ታገኛላችሁ በማለት እንግዲህ ቪዲዮ ሲለቁ ነበር። በዛሬው ዕለትም የአዲስ አበባ ፖሊስ በቁጥጥር ስር አውሏቸዋል። የኛን ባህል የኛን ፍላጎት ከቀላቀሉ ግን ጥፋት ያስከትላል። ለዚያ ደግሞ መገሰጽ መመከር ያስፈልጋል ማለት ነው። ይህን ቪዲዮ ስሰራ ከልቤ በጣም ነው ማስነው። ለምለኛ ቤተሰብ እንደዚህ አይነት ነገር አይገባም። John for president. Yeah. Yes, John for president. John for yes. president. This is crazy, man. No president. No president. No politica brother. አስገራሚው የጺም ግብር እነሆ ሰዓታችንን ጠብቀን ተከስተናል። ጀምሯል። አዎ ሰላም ብለናል፣ እጅ ነስተናል፣ አንገት ደፍተናል። ጉድ የሚያሰኙ ቪዲዮችን ሰብሰብ አድርገን መተናል። ቤተሰቦች እዚህ ቤት ውስጥ ካሽ ገንዘብ አንቀበልም፣ ቼክ የማይሰራም ምንም አይነት ማስያዣ አንፈልግም። እኛ ጋር የሚሰራው የሰብስክራይብ በተኗን አርጋችሁ ቀርበት ብላችሁ የደውል ምልክቷ ለኖቲፊኬሽን እንዲሁም የላይክ ምልክቷን ለማበረታቻ ስታደርጉ ልባችን ሰባተኛ ሰማይ ላይ ትመለሳለች። ቤተሰቦች ምርትና አገልግሎቶቻችሁ ማስታወቅ የምትፈልጉ ድርጅቶች በራችን ክፍት ነው። ይሄው የሶሻል ሚዲያ ሊንኮቻችን እየገባችሁ አናግሩን እንላለን። እንግዲህ የዛሬ ባለ ልደታችን ሸበላው ልጃችን አቤል ሄኖክ እንኳን ተወለድክልን፣ ሃፒ በርዝዴይ። የዛሬ ቪዲዮ የምናቀርብላችሁ እኔ ወንድማችሁ ተሙኑ ጉሴ እንዲሁም ከካሜራ በስተጀርባ ከወንድማችን ግሴ ግስላው ጋር አብረን በመሆን ነው። ቪዲዮን ላይክ እያደረጋችሁ ዳይ ወደ ቪዲዮ። ግን በቀደም ለታ አንቺ ድንጋይ ብሎ ከሰደበኝ በኋላ እህል ውሃችን እንዳበቃ ተረድቻለሁ። አራስ ሜልሽ ላይ እንደው ባክሽ እንደው ኃጢአቱን አበዛሽው። አሁን ድንጋይ ስድብ ነው እና ምንድን ነው? ድንጋይ ስድብ ነው። እስቲ ተመልከቺ፣ ይሄ ከተማ በሙሉ እንዴ አጥር መስሎ የቆመው ህንጻ ሁሉ በምን የተሰራ ይመስልሻል? በድንጋይ እኮ። በድንጋይ አዎ። መንገዱስ ብትይ፣ ድልድዩስ ብትይ፣ ሌላው ቀርቶ የምንበላውን እህል እኮ እንዲህ የሚፈጭልን እኮ ድንጋይ ነው። ምን መስሎሽ ነው? እንደ በመጽሐፉስ ቢሆን ዳዊት ጎልያድን ገባሩን ብሎ የገደለው በምንድን ነው? በስናይፐር ነው እንዴ? በድንጋይ እኮ ነው። ይሄ ሲያሞጋግስሽ ነው እንጂ አንቺን ለመስደብ ብሎ አይመስለኝም። እኔ አይመስለኝም። አይደለም እንዴ አንተ? ባሻ እንግዲህ እሱ የተናገሩት ነገር እንዳለ ሆኖ እንግዲህ ይሄ ድንጋይ ስል ምን ለማለት ፈልጌ ነው? አንዳንድ ድንጋይ አለ። አሁን ትልቅ ቋጥኝ ይሄ ከትልቅ ተራራ ላይ ተጎምዶ የሚወድቅ ድንጋይ አለ። መንገድ የሚዘጋው ይወርድና ይዘፈዘፋል አውራ ጎዳናው። ይሄን ነገር መናገር ከመጀመሪ በፊት ለሞቱት ነፍሶትን ባጸደ ገነት ያሳርፍልን። አሜን። እኔ እናንተን መናገር ፈልጌ አይደለም፣ እንደው ነገሩ ስለገረመኝ ነው። ይቅር በሉኝ። ካጠፋውም አንተ ነው ወለል ስርዓት ያዝ ብላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በፊት ሰርጎን በዲጄ ለልደት ለሰርግ እንዲሁም ለተለያዩ ፕሮግራሞች ሰርጎን በዲጄ ከዛ ደግሞ ከስር ለኛ አይነት ቅራቅንቦች ነገር ግን ድንኳን መስበር አይቻልም ተብሎ ይጻፍልናል። አሁን ጭራሽ ለቅሶን በዲጄ ስሚዝሮ ኤስኤምአር ምን አይነት ዘመን ላይ ጭራሽ ላይቭ ስትሪም ለቅሶ ማስተላለፍ ጀመራችሁ? ሞት እኮ ነው። የሰው ልጅ ሲሞት የሚያስፈልገው ፍትሃትና ሰደቃን የሚያስፈልገው እንዲሁም በየቤተ እምነት የሚደረገውን ነገር ማድረግ ነው። አለፍ ካለ ደግሞ ግሴ ምንድነው የሚደረገው? የሞተ ሰው የህይወት ታሪክ ይነበባል። ሲያሸብርና ቤተሰብ አዛ ሲያረግ የነበረ ልጅ ለቤተሰቡ ታዛዥ አንገቱን የደፋ ለሀገሩ ተዋግቶ አንድ እግሩ በጥይት የተመታና ነፍሱን ለሀገሩ የሰጠ ጀግና ነበር። ሰውየው እኮ ሀገር ያሸበረው ያስባለ እንደው ቤተሰብ ራሱ ተገላገለን ያሉት ሰው እኮ ነው። አይደለም አንገት ሊደፋ ሰውን እኮ ራሱ አንገት ያስደፋ ሰው እኮ ነው። ሁላችንም ህይወታችን የሚያምርልን የዛች ሰዓት ነው። የህይወት ታሪካችን ሰዓት ሩጫዬን ጨርሻለሁ ተብሎ ይለጠፍልሃል። አለቀ። በፊት አስቀባሪ አልቃሽ እንትን ይባላል። ሙሽ አውራጅ ምንድነው የሚደረገው? ዋይ ተለያየን፣ ዋይ ተለያየን በቃ እንጂ እንዴ ጎረቤት ሮጦ ይመጣል። አይ ምን ላርግ ብለህ ነው ግሴን? እንደው ቢቀመጥ ሰርክ ምርቃት እንዲሁም ልደት ለትውስታ ተብሎ ዶክመንት ተደርጎ ይቀመጣል። እንዴት ለቅሶ ለትውስታ ተብሎ ዶክመንት ይደረጋል? በአይነቱ
እጅግ የተራቀቀ ቀብር ነበር ያደረግነው ተብሎ ለትውስታ በቲቪ እንዲታይ ነው። ቴክኖሎጂ ወዴት እየሄደ እንደሆነ እኔ እንጃ። ወደ ሱዳን ነው። ስንት ዓመት ይሆንሻል አንቺ? 25 ዓመት እንዴ 25? አዎ። አረ 25 እንዴ እንዴ 40 አይሆንሽም እንዴ? አይሆነኝም። 40 ዓመት ማአሙል 40 ዓመትማ ቆሜ አልሄድም። እውነቴን ነው እኮ ቆሜ አልሄድም። እንዴት ብትለኝ በቃ በንዴት ምናምን ነው እንደነገርኩህ እንጂ 40 ዓመትማ ተሆነኝ አልሄድም። ወዲህም ውጭ ነው የምለው። እና አሁን 25 ዓመትሽ ነው? 25 ነሽ አሁን? 25 ዓመትሽ ነው አሁን? 25 ዓመት ተዛ ይበልጠኝ ምን እንጃ። እኔ እንግዲህ አላውቀው። እናንተ የዛሬውን ሴት ታውታላችሁ ዝም ብላችሁ? እሱማ እና ማነቃችሁ ነው የምታወሩት? በፊት ሶሻል ሚዲያ ላይ እንግዲህ የምናውቃቸው እህቶቻችን ወይ ከ19 ወይ ከ21 አይዘሉም። እዛ ላይ ስታክ አድርገው እንደው አንዷ ስም አልጠቅስም እንግዲህ 2 ጊዜ ምናምን ከስንት ዓመት በኋላ ቀርባ 21 ላይ ነኝ ስታክ ሲያደርጉ ወይ ኢንተርቪው ያደረገ ሰው ራሱ ደንግጦ ምን ጆሮዬ ነው። እንደውም አንዳንድ ጊዜ ተሳስተው 21ን እኮ 21 ጊዜ የሚያከብሩ ሰዎች አሉ። ቀባውልሽ አያችሁ። ሴቶች ግን እድሜ ላይ ሴት ናችሁ። እንደው ይቅርታ አድርጉልኝና እማማ እንደው እድሜ እኮ ጸጋ ነው። አሁን ነው ጸጋ ተልከሰከሰች የሆነው እንጂ እድሜና ጤና ይስጡት። እኔ ግን ድንቅ የሚለኝ የኛ ሀገር እናቶች ስለ እድሜ ሲጠየቁ እናቴን መች ነው የተወለድኩ ብዬ ስጠይቃት አይንዬን ያጥናፉ በሬ ሲወለድ ትለኛለች። እንዴ ያጥናፉ በሬ መች ነው የተወለደችው? አንተ ስትወለድ እድሜ ላይ ምንድነው የሚባለው? ኢህአዴግ ደርግን ደምስሶ የእግዚአብሔር ሰላምታ እያቀረበ ሲገባ የዛን ሰዓት ምጥ የመጣ ልክ የሬዲዮ ጣቢያውን አናውንስ እንዳደረጉት አንተ አፈትልከ ወጣ። ስንት ሆነ? 1983 አይሆንም እንደዛ አይሆንም። ኧረ ያጥናፉ አይደለም ተሳስቼ ነው። ያቶ ከበደ ስትወልድ በከብት የኔ እድሜ ይቆጠራል። ከብቶች እኮ ወይ በህይወት የሉ ወይ ታርደው ተበልተዋል። ቆዳቸው ይሆናል ይሄኔ በሌዘር መልክ ያለው። በተያያዘ ዜና ጠቅላይ ሚኒስትራችን ዶክተር አብይ አህመድ ስለ ቲክቶከሮች ልብ የሚያሞቅና ደስ የሚያሰኝ ሐሳብ ሰጥቷል። ለዝርዝሩ ባንክ ቤት ዘርዝሩ። ሪሰንትሊ ከቲክቶክ ጋር ተያይዞ በቁጥጥር ስር የዋሉ ወጣቶች ነበሩ። እነዚያ ወጣቶች ለኢትዮጵያ አስፈላጊ ናቸው። ያንን አውድ ተቀላቅለው ፈጥረው ለመማር ስራ ለመስራት መሞከራቸው ሊበረታታ የሚገባው ጉዳይ ነው። ነገር ግን ሲማሩ ከውጭ መማር ያለባቸውን ዕውቀትና መጠበቅ ሴፍጋርድ ማድረግ ያለባቸውን የኛን ባህል የኛን ፍላጎት ከቀላቀሉ ግን ጥፋት ያስከትላል። ለዚያ ደግሞ መገሰጽ መመከር ያስፈልጋል ማለት ነው። ግማሹ ለምን ተያዙ ግማሹ ለምን አልተያዙም ይላል። እኛ ልጆቹን ኢንከሬጅ ማድረግ ነው የምንፈልገው፣ ግን እየገሰጽን እያስተማርን። ለምሳሌ አንድ ሀገር ብንወስድ ስም መጥቀስ ባያስፈልግም ከ16 ዓመት በታች ያሉ ልጆች ሞባይል እንዳይዙ ህግ ያወጣ ሀገር አለ። ለምን? እነዚያ ልጆች ሞባይል ይዘው ከሚያገኙት ዕውቀት በላይ ጥፋት ነው ብሎ አስቧል። ታዲያ እንዴት ቴክኖሎጂ ይጠቀሙ ሲባል ትምህርት ቤት ሲሄዱ ኮምፒውተር አላቸው፣ መምህራን ይቆጣጠራሉ። ቤት ሲገቡ ኮምፒውተር አላቸው፣ ወላጅ ይቆጣጠራል። እዚህ መሃል ግን ስልክ መያዛቸው ጉዳት እንጂ ጥቅም የለውም ብሎ ከልክሏል። ሌላ ሀገር ደግሞ የወሰን እንደሆነ በሳይበር ሴኩሪቲ ተቋም በመገልገል ቲክቶክ በአንድ ሀገር ውስጥ 100% በሚባል ደረጃ ህፃናት ከ16 ዓመት በታች ከሆኑ ከስቴም ውጪ ቲክቶክ ማየት አይችሉም። ቲክቶክ አለ ሳይንስ፣ ማትማቲክስ፣ ቴክኖሎጂ ነክ ጉዳይ እንጂ ያለባበስ ያዘፋፈን ምናምን ነገር ማየት አይችሉም። ዘግቷል። ያ ሀገር ያ ብቃት አለው። ልጆቼ በቲክቶክ በቴክኖሎጂ ስለ ሳይንስ ሲወቁ፣ ስለ ማትማቲክስ ሲወቁ፣ ስለ ፊዚክስ ሲወቁ ከዛ ያለፈው ዕውቀት ግን አያስፈልጋቸውም ብሎ ዘግቷል። ኢትዮጵያ ከዚህ ዓመት በታች ያለው ወጣት ስልክ አያዝ ብላ ህግ ካላወጣች፣ ቲክቶክ ደግሞ ፊልተር ማድረግ ካልቻለች፣ መጠንቀቅ ያለብን ነገር በተለይ ኢንፍሉዌንሻል ምንባል በዛ ሰፈር የምንሰራ ሰዎች በእኛ ምክንያት ብዙ ሰው ሊመረዝ ይችላል። ቢኮዝ ህፃናት አንድ የሚወዱት ሰው
አለባበሱ፣ አነጋገሩ፣ ቁመናው ሁሉ ኢንፍሉዌንስ ያደርጋቸዋል። እኛ የሚከተለን ሰው እንዳለ አስበን ጥንቃቄ ካላደረግን የኢትዮጵያን ባህል፣ የኢትዮጵያን እምነት፣ የኢትዮጵያን ፍላጎት የሚቃረን ከሆነ ቴክኖሎጂው አጋዥ ሳይሆን ጥፋት ይሆናል ማለት ነው። ቴክኖሎጂ የምንማርበት፣ የምንጠቀምበት፣ የምናድግበት እንዲሆን በእኛ ውስጣዊ ሁኔታ የተገራ መሆን አለበት። ከዚህ አንጻር ሳይበር ሴኩሪቲ በጣም ከፍተኛ ኃላፊነት ያለበት ተቋም ነው። ይህን እንደሚያሳካ ተስፋ ይደረጋል። ቅድም እንግዲህ ታስረው የነበሩ ቲክቶከሮችን አስመልክቶ ጠቅላይ ሚኒስትራችን ይሄን የመሰለ ቅልብጭ ያለ ቆንጆ ሐሳብ ሰጥተዋል። ሶሻል ሚዲያን እንደ ሶሻል ሚዲያ ለመጠቀም መጀመሪያ ጭንቅላት ያስፈልጋል። እንግዲህ በጣም ግርም ያለኝና ያስደነቀኝ ነገር ቢኖር ሰሞኑን እየታሰሩ ካሉ ቲክቶከሮች መካከል ሶሻል ሚዲያ ላይ ከሚያጋሩት መካከል እነዚህ ናቸው። እስቲ በምን ምክንያት እንደታሰሩ እኒ ሰዎች አሁን ላይ ቲክቶክ ላይ የምትለቁትን ነገር እየተጠነቀቃችሁ መሆን አለበት። አሁን ላይ እንግዲህ የአዲስ አበባ ፖሊስ ቲክቶክ ላይ የማይሆን ነገር የሚለቁ ሰዎችን በቁጥጥር ስር አውሏል። እነኚህ ሁለት ግለሰቦችም እንግዲህ ቲክቶክ ላይ ኢሉሚናቲን ተቀላቀሉ፣ ከተቀላቀላችሁ ገንዘብ ታገኛላችሁ በማለት እንግዲህ ቪዲዮ ሲለቁ ነበር። በዛሬው ዕለትም የአዲስ አበባ ፖሊስ በቁጥጥር ስር አውሏቸዋል። የምትመለከቱት ሶስተኛው ሲሆን ቲክቶክ ላይ እንግዲህ የመምህራንን ክብር የሚያዋርድ ቪዲዮ በመልቀቁ እሱም በቁጥጥር ስር ውሏል። ይሄኛው ደግሞ አራተኛ ሲሆን ቲሸርቱን አውልቆ ምግብ ይዞ ሰግጥ ፈምስ እያለ እንግዲህ ሰዎችን በግድ ምግብ ለማጉረስ የሚሞክር ነው። ይህንንም እንግዲህ የአዲስ አበባ ፖሊስ በቁጥጥር ስር አውሏል። ካሁን በኋላ እንግዲህ ቲክቶክ ላይ የምትለቁት ነገር ጥንቃቄ ያስፈልጋል። ከባህልና ሃይማኖት ያፈነገጠ ከሆነ በቁጥጥር ስር ነው የምትውሉት። ተጠንቀቁ። ይኸው እኛውን ስራችን ቀሏል። አንጮህም። አሁን ለኮሜዲ ነገሮችን ይዘንላችሁ መጣው አይደል? አው ፈታም ያረጋችሁን የምትዝናኑበት። ምክንያቱም በዚህ ሁኔታ አይደለም ሰርተ ኮሜንት አድርገ ራሱ አታመልጥም። ከባህል እንዲሁም ከሃይማኖት ከወግ ያፈነገጠ አድርገ ከሆነ ህብረተሰቡ አፈንግጠው ትወጣታለህ ወደሚመለከተው። እንግዲህ ቲክቶከር ጆን ዳንኤል ሰሞኑን መፈታቱ ይታወቃል። ይዘንላችሁ መተናል፣ አብስረናችኋል። ነገር ግን ላይቭ ላይ እስቲ ምን አጋጠመ የሚለው በጣም የሚያስቅ ሞመንት ነው። John for president. Yeah. Yes. John for president. John for president. This is crazy, man. No, president. No president. No politica, brother. Yes. No president. No, yes. John TikToker. No political. John TikToker. No. John rapper. No president. Yes. John's a rapper. Let's go. Yeah, I'm president. No. Come on now. Can I hear something? Yeah. Do you want me to rap for you? መማር ካልቀረ እንደዚህ ነው በቃ። ፕሬዝዳንት ነው ኦንሊ ቲክቶከር ብሏል። ይመችውነት እሺ ሜኑ አለ ቤታችን በጣም ምርጥ አለ። ክትፎ በተለይ የቤት ስፔሻል ክትፎ በጣም ሁለት ክትፎ አክቲቭ በቃ አስተናጋጅ እንዲህ ነው መሆን ያለበት። እንዴ ትሪሁን በጣባ እንዴ ክትፎ በጣባ ይሁን እንጂ ሁለቱም በጣባ ክትፎ በትሪ ነው በጣባ። ከመጀመሩ ነው ክትፎ በትሪ የሚመጣው። ክትፎ በእንጀራ ይሁን በቆጮ በቆጮ በጣባ በቆጮ ሩጫው ጣጣ ሊበላ መሰለኝ ማምጣት አልፈልግም። ሱቅ እያለ ነው የሚሮጠው። ይቅርታ ገባ ይበል ወይስ ለብ? ገባ ይበል ወይስ ክትፎ ገባ ብቻ ነው እንጂ ለብ ነው። ስፕራይት ሚዘና ገባ ወጣ ቶሎ ዱኩካ የሆነ ልጅ አይ ቢኖረው ከጎን ወይስ ዝም ብሎ ጎመን ነገር ወይስ አይ ቢኖረው? አይቤም ጎመን ክትፎ አይደል እንዴ? ምን አይነት ሰው ነው? አይቤም ጎመን መጀመሪያ ቀረ ነው እንዴ? አይደል? ጠይቅ እዛ ጠይቅ ብለው እኮ ነው። ገፍተናል። እሺ ጥንቁቅ ስትሆን በቃ
እንዴ ይቅርታ ቁጮ ይጠበስ ወይስ ያልተጠበሰ ቁጮ? ኧረ በማርያም ምግባችንን አምጣልን። የፈለገው ይሁን፣ ሁለቱም አይነት ችግር ይሁን። በቃ ብቻ አንዱ በቃ ችግር የለም። እሺ የተጠበሰ በቃ አሁን እሺ ቶሎ ስፕራይቱን እሺ አሁን ከመጣማ መፈንከት ነው። እውነት ነው። እንዴ ይቅርታ አረ አመቱ ምርጥ ቀልድ ይመች። አቦ አስፈትታ በአፍ ካስፈታ በኋላ ነው ሮብ ነው የምትለው። እንደውም ይሄንን መስተግዶ ሳይ እንደው አንድ ነገር ትዝ ብሎኛል። መልእክት ጾም ቢሆንም ለስጋ ቤቶች ሲፈታ ይደርሳል። አራውን ነግራለሁ። አሁን ሲፈታማ ይዘጋጁበት። የዱለት ጉዳይ ወዴት እየሄደ ነው ወገን? ጭራሽ በሚጥሚጣ ማቅረብ ጀምራችኋል እኮ። ወግ ባታሳዩአትና በተሪ ባታመጡ በጉርሻ ብታረጉትስ? ወይ በጉርሻ ይሻላል። አሊያም ደግሞ ትንሽ የእንጀራ ጣል አድርጉና እዛ ላይ ያስቀምጡልን። እኛው ራሳችን እንቁረሰው ከበር ሳንገባ ለምን ቦታ እንዲይዛለን እንዴ? አንዳንዴ ደግሞ ዱለት ስትባሉ እኔ ማቀቆ ዱለት ትዝ ይሉ ከሆነ ጉበት አለ፣ ጨጓራ አለ፣ ትንሽ ስጋ ይኖራታል። ከዛ በኋላ እሷ ድቅቅ ተደርጋ ትከተፍና በሚጥሚጣ ምናምን ተደርጎ አስፈታኝ መጾም እሷ ትደረግና ነው የሚቀርበው። አሁን እኮ ስጋ እልም ያለ ስጋ ከሽንኩርት ጋር ገባ ወጣ ከተባለማ ትንሽ ቆላቆላ ያረጓታል፣ ያመጧታል። እሷ እንደ ሰነፍ ቆሎ እየዘገናችሁ ያረጋችሁ መሄድ ነው። ራስ ተካክሉት ብለዋል የሚበሉ ሰዎች። እኛ እንኳን ድምጽ ነን። አስገራሚው የጺም ግብር እንዲቆረጡ ጠበቃ ሰውነት ስፋልኝ። ይሄ የጺም ግብር እንግዲህ በራሽያ በአንድ ወቅት ተጥሎ የነበረና ከዛ በኋላ ተግባራዊነቱ የቀረ ነው። ይሄ ግብር በጣም አስገራሚና አስቂኝ የሚያደርገው ለግብሩ መጣን መነሻ የሆነበት ነገር ነው። የጺም ግብር በባህሪው ጺም በሚያሳድጉ ወንዶች ላይ ብቻ የሚጣል ግብር ሲሆን ይህንን ግብር ለመጣል ደግሞ መነሻ ያደረገው ከ1682 እስከ 1725 በራሽያ ንጉስ የነበረ ቄሳር ፒተር የሚባል ገዢ ነው። ምንድነው እንግዲህ በዛን ወቅት የራሽያ ወንዶች ጺማቸውን በጣም የማሳደግ ባህል ነበርና ቄሳር ፒተር በተለያዩ የአውሮፓ ሀገራት ጉብኝት የማድረግ እድል ያገኝና ተዟዙሮ ሲያይ ሌሎቹ የአውሮፓ ሀገራት ወንዶች ጺማቸውን ተቆርጠው በጣም የተሻለ ነው የሚላቸውን ስታይሎች ተጠቅሞ ያያልና ወደ ሀገሩ እንደተመለሰ ያደረገው ነገር የጺም ግብር ተግባራዊ እንዲሆን ማድረግ ነው። ያም ደግሞ ምንድነው ግብር ላለመክፈል ሲሉ ወንዶቹ ጺማቸውን መላጨት እንዲጀምሩ ለማድረግ ተብሎ የተጀመረ ነው። ከዛ በኋላ ግን በጊዜ ሂደት ቀርቷል ማለት ነው። እኔ ግብር ሲባውን ጭራይ የጺም ቢሆንማ አሁን የሚወለዱ ልጆች እንዳለ አገጫቸው ልሙጥ ከሞት ነው የተነሳ እኮ የጻን ልጅ መቀመጫ ነው የሚመስለው እንደዚህ ሾሎ። በዛ ላይ ጺም ሳይኖር አስባችሁታል? ይሄ ግብር ኢትዮጵያ ውስጥ ተግባራዊ ቢሆን ህዝቤ እንዳለ እንደሚያጸላጽው። አሁን እኔ ያለ ጺም አስቡኝ። ኧረ ተው አታስቡኝ፣ ይቅርብኝ። እንደው ተመልጬም ጺሜንም ተቆርጬም ሰው አልመስልም። የማርሽ እጄታ ነው መስለው እንድች ብዬ። የድሬዳዋ ከንቲባ ከድር ጁሃር እንግዲህ በትናንትናው ዕለት ያደረጉን ነገር በርካቶችን ጉድ እያስባለም ይገኛል። በድሬዳዋ ከተማ ለሚገኘው እግዚአብሔር ቤተክርስቲያን እየተደረገ በሚገኘው የገቢ ማሰባሰቢያ ፕሮግራም ላይ የድሬዳዋ ከተማ ከንቲባ የሆኑት አቶ ከድር ጁሃር በድንገት ተገኝተውም ነበረም። የእሳቸውን መምጣት እንግዲህ ያልጠበቀው በአዳራሽ ውስጥ የነበረው ኦርቶዶክሳዊ ምዕመን እንግዲህ በድንጋጤ ከመቀመጫው ተነስቶ ተቀብለዋቸውም ነበረ። እናም በእሳቸው ስም በመላው ዓለም የሚገኙ ኦርቶዶክሳውያን ብዙ ሚሊዮን ብሮችን ለቤተክርስቲያኑ ለግሰዋል። በዚህም የተደሰቱት የከተማዋ ከንቲባ ባደረጉት ንግግር እናንተ የምትችሉትን ያህል ሰብስቡ፣ የጎደለውን እኛ ሞልተን ቤተክርስቲያኑን እንጨርሰዋለን በማለት አዳራሹን በደስታ እናውጠውታል። በዚህም በከንቲባው ድርጊት እንግዲህ በርካቶች ደስታቸውን እየገለጹ ሲሆን የድሬዳዋ ከንቲባ የሆነውን እንግዲህ አቶ ከድር ጁሃርን እንግዲህ እጅግ ከልብ እያመሰገኑም ይገኛሉ። እንግዲህ ብሏል እኮ ፐብ አይኖር ምን እንል ነበር? ምን ይውጣን ነበር ፐብ አይኖር። እኔ ግን ድሬዳዋን ስስሏት እንዴት ነው የምትመስላችሁ? እኔ የሚመስለኝ ምሩ ታውቃላችሁ? የሆነ ቤት ውስጥ የተለያዩ ብሔሮች ኦሮሞም፣ ትግሬውም፣ አማራውም፣ ቤኒሻንጉል ጉሙዙም፣ ወላይታውም፣ ሲዳማውም ከ80 በላይ ብሔር ብሔረሰቦች አንድ ላይ የሚኖሩባት እንዲሁም የተለያዩ እምነቶች አንድ ላይ ተሰብስበው የሚኖሩባት ትንሽዬ ጎጆ ነው የምትመስለኝ። ፍቅራቸውና የሚያስተምሩበት መንገድ ለካ የሰው ልጅ እንደዚህ ነው መኖር ያለበት ብዬ ነው ወስኜ የመጣሁት። እንግዲህ የተከበሩ ከንቲባ ከድር ጁሃር እንግዲህ እንደሚታወቀው ሙስሊም ነው። ለምሳሌ የረመዳን ጾም ሲኖር ለክርስቲያኑም ለእስልምናውም የተለያየ እንትን ተሰርቶ አንድ ላይ ሲበሉ እናያቸዋለን። ቤተክርስቲያን ሲሰራ አንድ ላይ ያሰራሉ፣ መስጊድ ሲሰራ አንድ ላይ ያሰራሉ። እድሜና ጤና ይስጥልን። ሁላችንም ከድሬዎች
የፍቅርና የመተሳሰብን አኗኗር ብንወስድ መልካም ነው ብዬ አስባለሁ። ይህ የኔ ሐሳብ ነው። የእናንተስ? ኮሜንት ሴክሽኑ ክፍት ነው። የመልክ ክፋት እንግዲህ ይሄ የብዙዎችን መልክ ክፋት በማጋለጥ የሚታወቀው ወንድማችን የሮስት ጥሪ ተደርጎልሃል። ተስማማላ? አትስማማም? ተስማማም አልተስማማህም እኛ ወስነናል። መጣል ደግሞ በላቸው በቲጂ አገልግል ተፈሩሽ የመሰለ ሰው የመልክ ክፋት በመድኃኒዓለም እንደ አንተ በዚህ ፊት ሴት ብትሆን ከነ ድንግልና የምትሞተው ማንም አይቀርብም። የምሬን ነው የምልህ። የጠበቃ ኮቴ መሰልክ ጭራሽ ሳንቲም የምትለን ምናምን እንሮሳሳት እኔ ሁሉ ከድሮ ጀምሮ አክባሪ ፎሎወር ምናምን ስለሆንኩ ነው እንጂ ሊቢያ ላይ ተይዘ ቪዲዮ ብትፖስት ማለት ነው መልክተኛውና ማስተራብነት ናቸው ሪፖርት የሚያስደርጉ እንዲህ አይንን ብቻፍን ቄጥ መስለኝ እንዲቸብ ነው ማድረግ አንተ ፊት ደግሞ ዛሬ ጭራሽ ስፍት ብሎ በቃ የአርበኛ ኮፍያ መስልሃል። ዳፍንታም ሌባ እንዳልኩ እኔ ከድሮ ጀምሮ አክባሪ ወዳጅ ስለሆንኩ ያው እንደ ጅማ ነው እንወያይ ብዬ ነው እየገባልህ መችት ይበልሽ ይጅብኝ። እንግዲህ ሶሻል ሚዲያ ላይ በጣም በፖዚቲቭ ከሚሰሩና ከሚያስቁ ልጆች መካከል እነዚህ ሁለቱ ናቸው። ከዚህ ቀደም የሙሴን ይዤላችሁ መጥቻለሁ ከመስፍኔ ጋር የነበራቸውን ግብግብ። አሁን ደግሞ ከእንጁላላ ጋር ከባድ ሮስት ጦርነት ውስጥ ገብቷል። እንግዲህ ፈጣሪ ከፈቀደ እንጁዬንም ሙሴንም እዚሁ አቅርቢያቸው ለማስማማት ተሞክራለሁ። አብረናቸው ሪያክት እናደርጋለን። በቀጣይ ይዣቸው ለመምጣት ሞክራለሁ። ይመቻችሁ። ሼፍ ዮሐንስን ታውቁታላችሁ። አንድ የግል ጉዳዩን በቪዲዮ አጋርቶናል። እስቲ ምን እንደሆነ እንየው። ይህን ቪዲዮ ስሰራ ከልቤ በጣም ነው ማስነው። ለምለኛ ቤተሰብ እንደዚህ አይነት ነገር አይገባም። አንስና ለማንም ለማውራት ከቤተሰብ ለማውራት ይከብዳልና ግን ምንም አይነት ምርጫ እየተሰጠኝ ስላልሆነ በህይወቴ ላይ እየደረሰ ስለሆነ መናገር ስላለብኝ ይህን ቪዲዮ አንድ ጊዜ አሳይቻችሁ እንመለስ። ብላልኩሽ አልፈልግም ነው ያልሽ በራሴ ቤት ቅጅልኝ። ስለዚህ መብላታችን ልብ ልብ ተሰማችሁ አይደለ? ሁላችሁም መብት አለን አይደል? አሁን የሰማችኋት የ5 ዓመት ታናሽ ናት። የቢዝነስ ፓርትነራችን ናት። ይህን የምታወራው በቤተሰብ ሬስቶራንታችን እናትና አባታችን ቤት ውስጥ ምግብ ስትከለክል ከሰራተኛ ጋር ሰራተኛ ሳብራ ማለት ነው። የእናት ሞት ህመም እስካሁን ጊዜ ያስፈልግሻል ብዬ ብታገስሽ ብለሽ እኛኑ ማጥቃት ጀምርሽ። እንኳንስ ለቤተሰብ ለባዳ ወጋችን አይፈቅድም ምግብ መከልከል። ስለዚህ ህግ እስኪግዳኛ ይሄ ኤቲክስ እና ሞራል ኢሹ ስለሆነ በህግ እንኳን ፊት እንዴት እንደሚጋብስ ግራ ስለተጋባ በቤተሰብ በአባት ፊት እናወራ ብዬ እምቢ ስላልሽ ከዚህ በኋላ 24 ሰዓት ሰጥሻለሁ። 24 ሰዓት አትሊስት ቤዚክ ኒድ የቤተሰብ ላውንድሪ እና ምግብ የመሳሰለ ማይነካበት ነው የምታደርጉት ሲስተም። ካልሆነ ደግሞ ወደ ትልቅ ሚዲያ ወጥቼ ብዙ አመት የሚበል ገበና ላወጣ ላወራ ስለሆነ ተጠንቀቂ፣ ለአንቺም ለቤተሰባችን። ይህን ቪዲዮ ይዘንላችሁ የመጣ ነው የግል ሐሳባችንን ለመስጠት እንጂ አንዱን ወግነን አንዱን ለመናገር አይደለም። ሁሉም ቤተሰብ ጋር የየራሱ ገመናና የየራሱ ጉድ ሁሉም ተሸክሞ ነው ያለው። ወንድማችን እንደተናገረውም ሀዘን ላይ እንዳለና ጥሩ ስሜት ውስጥ እንዳልሆነ በቪዲዮ አጋርቶናል። ይህን ንግግርና ቪዲዮን ተጠቅማችሁ ብዙ ሰዎች የተለያየ ነገር ስትናገሩ ነበረ፣ ትችትም ስታቀርቡ ነበረ። ሙድ ለመያዝ የምትሞክሩ ሰዎችም እንደነበራችሁ አይተናል። ሼፍ ዮሐንስ ምርጥና ጎበዝ ሼፍ ነው። በህይወት አጋጣሚ አንዳንድ ጊዜ መገጫገጮች ሊፈጠሩ ይችላሉ። ነገር ግን ያንን ተጠቅማችሁ ሰውን የሚሰብር ነገር ባትናገሩ መልካም ነው። አድቡ። ዋው ሲያምር ጫማው። ይሄን የጫማ በካርቶን ተደርጎ መስታወት ውስጥ ቢቀመጥ ስንገዛው ስትባል $500 ነው። የሚገርም ነገር ከሎስ አንጀለስ ዲሲ የመጣልኝ የምትሉት እንደው አንወጫጭ። ሀገራችን ላይ በእጅ ሙያቸው የሚተዳደሩ በጣም ብዙ ሰዎች አሉ። እኚህ ሰዎች መርዳት ማለት ገንዘብ ሄዶ እንካ ማለት አይደለም። የሰሩትን ምርት ተቀብሎ ገዝቶ መጠቀም በራሱ እነሱን ማበረታታት ጭምር ነው። በመግዛት አይዞ በማለት ይሄ ነገር አይታወቅም። ፋብሪካ መሆን የሚችል ነገር ነው። እኛ ፈረንጅ የሰራው ነገርና ብራንድ ያልተዋወቀ ነገር መቼስ ያሳክከናል። አንዳንድ ሰዎች ደግሞ አለን ገንዘብ ኖሮን ገንዘብ የሚፈታውን ችግር አይዞ ይታለፋል። ይሄም ነገር ጠንከር በል። በእርግጥ ምክሩ መምከሩ ጥሩ ነው። አፍኖ መምከር ትንሽ ከላይ ቤት ኦዲት ላይ ችግር ሊያመጣ ስለሚችል ካንጋሯኑን
እንዲ ለቀቅ ራፕ ልናረግ ነው እናንተ አዳምጡን በጣም ደስ ብሎናል ደስ ብሎናል ዛሬ የተመረቅ ነው ዲግሪ ነው የተማረ ሰው እንዲመረቃል እንኳን ደስ አላችሁ እንኳን ደስ ሶሻል ሚዲያውን ሁላ እፍን አድርገው ያዙት ትላልቅ ሰዎች ሆነዋል። ወጣቱ እኮ እንደሊ ጭንቅላቱን ዶስት ስምጥ አድርጎ ኮሌታ ውስጥ ደብቆ ወደ ቤቱ መሰልስ ማለት ጀምሯል። ይሄ እኮ ነው አመሻሽ ላይ በስተርጅና ሙሽርና የተባለው። ለነገሩ እንኳን ተመረቃችሁ። አሁን እንግዲህ ከተመረቃችሁ በኋላ ምን ይቀራል? ፕሮፌሰራችን እንዳዘጋጁት ኤግዚት ኤግዛም አለ። ትፈተናላችሁ። ጠበቅ ያለ መልእክት ለሚስት ከእርሻ ቦታ ቪዲዮ ለውድ ባለቤቴ እንዲደርስልኝ ሼር ኮፒ ሊንክ የሚቻለውን ሁሉ አድርጋችሁ እንድታደርሱላት ስል በትህትና ጠይቃለሁ። እሺ ይሄ የመጨረሻውን ቪዲዮ ሊሆን ይችላል አላውቅም። አመቱሉልኝ ቤት ገዛልሻለሁ ብዬ ነበረው እሱም ቀርቶ ይዤ የገባሁትም ገንዘብ እሺ ሙሉ ለሙሉ በሚባል ደረጃ ነው ያጣለሁትኝ። ምን እንደምል ግራ ገብቶኛል። እንዴት ብዬ እንደማስረዳሽም አላውቅም። ነጋዴ ነው። አሁን የሚፈልገው ነገር በዚህ ወደ ወንዝ ልሂድ ወደ ቤት ልምጣ ቤት ደሞ ና ካልሽ ደሞ በኋላ እየነገርኩ ነው ተው እያልኩ ነው እያልሽ የምትጨቀጭቅ ከሆነ እዛው ቅርብ ደሞ መድኃኒት ቤት አለ እንዳትረሺ አታለሽ ካስገባሽ በኋላ ጨቀጭቃለሁ ብለሽ የምትይ ከሆነ እሺ ውርድ ከራስ እዛም ቢገባ አይቀርልኝም። እሺ ለሷ እንዲደርስ 2 ሰዓት ነው የምሰጣት። በአስቸኳይ ትደውለውና ትጥራኝ፣ አለበለዚያ ቀጥ ብዬ ነው የምሄደው። ደህና ሁኑልኝ በቃ። ቤተሰብ አሁን ላይ ሁሉም መልእክት በቲክቶክ ሆኗል። ከዚህ ቀደም ቪዲዮ አሳይቻቸዋለሁ። አንዱ ልጅ ወላጅ ይዘና ሲባል በቪዲዮ አይደለ እዚህ ይላል። እናቴ ቆሜ ልነግርሽ ስለፈራው ነው ወላጅ አምጣ ተብያለሁ ነይ ብሎ ነው ቪዲዮ የፖስተው። ወንድማችንም ኪሳራ ውስጥ ገብቻለሁ እንዳትጎተጉችኝ ብዬ ነበር እንዳትይኝ ራሴ እንዳላጠፋ ወይስ ቀጥታ ወደ ቤት ልምጣ ብሎሻል። ደግሞ እየቀለደ መስሏችኋል አይደለ? ሚስትየው ራሷ መታ በኮሜንት ሴክሽን ላይ ምላሽ ሰጣለች። ምን አለች እስቲ? የኔ ወድ ባል ተመለስ፣ አልጨቃጨቅክም፣ አንተ ጤና ከቤቱ በላይ አንተ ነህ የምታስፈልገኝ እኔ ፍቅር ብላ ኮሜንት ገጭ አድርጋለታለች። ባልየውም ከስር መልሶላታል። ፍላጎቴ ምኞቴ ተሳካ፣ ኃላፊነት ስለወሰድሽልኝ ከልብ ያመሰግንሻለሁ፣ እስትንፋሴ ስወድሽ እኮ የኔ ህይወት ብሏታል። ወይ በኢሞ ወይ በስልክ ብታደርገው መልካም ነበረ። ለነገሩ ያንተ ነገር ገብቶኛል። እማኛ አስቀምጣ አቀሳስረ ቁጭ ልታረግ ፈልገ ነው የአመቱ ምርጥ ትዳር ብለናል። ቤተሰቦች ቪዲዮ አይታችሁ ጨርሳችኋል። አፕሮቫል ሰተናችኋል። እንወዳችኋለን፣ እናከብራችኋለን። የእናንተን ሐሳብ አስተያየት ፍቅራችሁን ኮሜንት ላይ በመግለጽ እንዲሁም ላይኳን በመግጨት እስቲ ያሳዩን። እስቲ እኛስ እንደ ሰው ቫይራል መውጣት አያምረንም ወይ? ያምረናል። አዎ ያለውን ይባርክልን የሚጨምረውን ያምጣልን እያልን ቪዲዮውን ጨርሰናል። አብራችሁ ለመስራት የምትፈልጉ ድርጅቶች ካላችሁ አለንላችሁ። በውስጥ መስመር አናግሩን። ቴንክ ዩ